ሰላም ቤተሰብ ያለሽው እንዴት ናችሁ? ታዲያ በእናታችሁ ጠፍተናል። በጣም ነው። ዛሬ ተከስተናል መልሰን በአዲስ ጣም እንደ ከረሜላ በአዲስ ጣም በሌላ ጣም ደግሞ በሌላ ጣም ተመልሰናል እና ዛሬ ፈታ ዘና የሚያደርጉ ቪዲዮችን ሰብሰብ አድርገን ከች ብለናል። እንደዛ ነው። ምንድን ነው የምናደርገው? ንገራቸው ብንነግራቸው ደስ ይለኛል። እንደምንስቅና እንደምንጫወት ኧረ ዛሬ በጣም በቃ ፈታ ዘና የምንል ይሆናል። ጫወት ምናምን ነው የሚሆነው። ኤግዛክትሊ የትም እንዳትሄዱ። ቃሉ ብርሃን አብቶዲ ነው በይኝ። ትምህርት ብርሃን ነው አላላችሁ? ትምህርት በርቶዲ ነው በይኝ። መጽሐፍ አንጸባርቆ እንደሚሻላት እችማ ተገላለች። በቃ እነሳሷ ራስ ሴትዮ አስፈላጊ ነበር ከወንበር ላይ ለመነሳት ነው። ታመልጣታለች ካልሆነ ታመልጣታለች። እና ለሚያዝ ሁሉም ስለ አዋርዱ ቅሬታውን እያቀረበ መፍትሄ እያገኘ ነው። እኔም ቅሬታዬን እናገራለሁ። ለሚመለከቱ አካል አድርሱልኝ። አሰራራቸው በክፋትና በተንኮልኝነት በምቀኝነት በሸረኝነት የተሞላ ነው። የካሜራማኖቹ ፎቶውን ለምን ነው ማትልኩት? ለኛም አልጠቅሻቸው ልክላታለሁ። የተጠላሽ ላሻ መርዝ ናቸው። ነት ዳር ላኩ ደግሞ አገላብጠው እኮ ነው የቀረጹት። ኤግዛክትሊ በዚህ በቀኝ በግራ በፎቶ በቪዲዮ ተቀርጸን ግን ቪዲዮአችንን ላኩልን እንጂ ፕሊዝ። ቴክስት ያልኩልህ ሲን ላይ ለምን ትተወኛለህ? ለምናችሁ አንስታችሁን። እኔ አሁን የነናውን ፎንቲን የነ ብሩክ ኒውስን ምናምን አዋርድ አላየሁም። ምግብ ራሱ ነበር ፎቶ የተነሳ ማለት ነው ያዩት። ወይኔ እንደም ቺክን ምናምን ነበር። የ3 ሰዓት ብርድ ላይ እዚህ ጋር ተቀመጥ እዛ ጋር ሄድ ተመለስ ሂድ ምናምን እንትን ላይ ይፈርም ምናምን ተሽከርከር ምናምን እያላችሁ ቀርጻችሁ ከዛ ዝም ብላክሜል ልታረገኝ ልትደራደሪ ነው። 1 ሚሊዮን ምናምን 500,000 ምናምን የበሉትን ተደራደራ። እኔ ነጭ ታፔል ይዤ ስወጣ አይተኸኛል? ቃለው እኮ ካሜራማን ካሜራውን ተሸክመ ነው ያመሸኸው ምናምን ስተኛ ሊደክም ምናምን ይችላል። ግን የራስ ጥፋት ነው። ራስነ መርጠ የገባበት ካሜራማን ላይ አይደል? ደግሞ ያበላል ሰምቻለሁ። እሺ ብየኔም ብቻ ላክልኝ። እሺ ፎቶዎቹ ላክልኝ። እሺ በቃ ከዚህ በኋላ እንትንም አልልም። እሺ ብላክሜልም ከሆነ እሺ አብሽር። አለበለዚያ ስም እየጠቀስኩኝ እንዲሁም ፎቶውን ካላካችሁልኝ ስም እየጠቀስኩኝ እቀጥላለሁ። ቲክቶክ ክሬቲቭ አዋርድ ቀጣይ አዋርድ ላይ እንደዚህ ኢቨንቶች ላይ እንዳትገኙ እያለን እናሰባስባለን። ይሄ ነው ብላክሜል። እንዲሁም ስም እየጠቀስኩ ፓርት2 ይቀጥላል። ኮሜንት ላይ ፓርት2 በሉኝ። እንዲሁም ተመሳሳይቷል ከልቡ ከአጥንትና ከቤት ቁሳቁስ ውጪ ምን ይሰበራል? ሜቲ ቅስም ምን ያለችው መጀመሪያ? ቅስም ይሰበራል። ያው እነሱ እንደተሰበረው ከአጥንት ምን አረጋሉ? ምግቡን ለማንጠል ከሄደ ሊያልቅ ነው። ዳይሊሞ ወይኔ ጭንቀቱ ወደቀ። ያለቀ
የግንበኛና የኮንትራክተር ቢፍ አሸንፋ ደስ ብሎናል። ብናት ደብሊው ይመስክ በርታ ነው እንዴ ነው ለምንሽ ከዛሬ ነገ እነግርሻለሁ እያልኩ እኮ እየረሳሁት ከሲሚንቶ በላይ ውድ ምን እንደሆነ ታውቂያለሽ አይደል? አንቺ ነሽ እንጀና ነች እንዴ? ልጆቹ ምናምን ያስቸገሩሻል። ከአርማታ ከሙሌት ከኮንክሪት በላይ ጠንካራ ምን እንደሆነ ገምቼ ፍቅራችን ማለት አለበት። ላንቺ ያለኝ ፍቅር ነው። ይሄኔ ሙኒት ይሄኔና ትምጡ ክርስቶስ ያልሽ ባለሙያ እጁን የተሳመ ግንበኛ እንደሰራው ሆልክ እጅ ለስላሴ በጣም ተሽከርኳት መስሎኝ። አንቺ ነኝ እንጂ ባረለውን አያይ ብቻን ያዝ አይሻ መቀኝነት ብቻን ሸክማ ታያቸው ይከብደዋል። ከባድማ ፍቅርሽ ነው ብሎ አንቺ ከግንበኛ ጋር የምትለፋኝ ነይ ስራት ነው ምቀኛ ኮንትራክተር ነው ከግንበኛ ጋር የምትለፋኝ ቢሆንም ከኛ ከኮንትራክተሮች ጋር ይሻልሻል እንጂ ምድር ነው የምትለው። አንተ ሰውዬ ስራ ከተሰራ ስራ እስካልቆመ ድረስ የፈለጉትን ማድረግ ይችላል። ደግሞ ለምን ነው ስሜን እየጠራን የምትለው? ምን ማለት እንዴ? ስሜ ኮንትራክተር ማለት አሽቃባጭ ማለት ነው። እነሱ አይሞላቸው ላይ ሳቡትን እኛ አውርደን ተጨባጭ የምናደርገው። ስለዚህ ባለሙያ ጥበብ የኔ ቤት በአበል መኖር ነው በገንዘብ ማዕበል መኖር ነው የሚሻልሽ። ገንዘብ ማዕበል ወይኔ ወንድሜ ሰራተኛውን እንኳን ተውል እንዴ ነው አይደለ? ሰማዩል በርና መስኮቱ እንዳለ በኮንክሪት ደፍኜ የለ ጂ+3 የቆም የጨለማ እስር ቤት ካላረኩት ሞቻለሁ አለ ጂ+3 አለቀለ የቆም የጨለማ ኪትሮ ይመጣለት ይመጣል ኪታሰብ እንደሚያፈልቀው ከማለት ባንዴ ቀጥታ ፔንፉል ምን አቀበጣት እስካሁን። አሁን ምን ይባላል? ምን ይባላል? አስቢ። አሁን እዚህ ጋር ቢለቀው አናቱን ነው የሚለው ወይ እግሩን ነው የሚለው? አስቢ። ፔንፉል አንዞር ብሎት ይበለው ነው ቀድሞ በወንድ አዲስ ባለ ትዳሮች አባዬን ተጀምር አንገላቷት ልጅቷን ነበረው ተጀምር እማዬ ብትጀምር ይሻላል። አባዬ ብጀምር ይሻላል። እስኪ አንድ ቪዲዮ ላሳያችሁ ለተመልካቾችም። ኢትዮጵያ ላይ የመጀመሪያ ንግስት ስሟ ማን ትባላለች? ኢትዮጵያ ንግስት አዳነች አበበ። አዳነች ወይ ጥሩ ተናገር ወይም ዝም በል። ንግስት አዳነች አበበ። ቢስሚላህ አብ ወለኢብን ወሩል ቅዱስ ቶኝ ባንዲ አላም ይብትኛል እግዚአብሔር ይብትኛል። አሜን። መኪናው እየሄደ እያለ ተሳስቶ ድንጋይ ረግጦት ያን ልጅ ነው እና የሚያበሳጭ ማለት ነው። እሺ ይሄን ሳል ከኔ ጋር ደግሞ መሳቅ አለብን። ቀይና ነጭ ነው የሚታየው። ከዚህ ጥፊ ሪስታርት ነው። ከዚህ በኋላ ቢያሳየው ራሱ ቪዲዮን ያላየው ነው የሚሆነው። 200 ብር ለታክሲ ረዳት ሰጥታችሁ መልሱን ረስታችሁ የምትወርዱ ሰዎች እንዴት ነው የምትጽናኑት? አልቻልኩም። ተጽናንተሽ ታውቂያለሽ? አቤት ያናድዳል። አቤት እንዲህ እንደሚያናድድ ምንድን ነው ለመቶ ብር 50 ብር ሰጥቼ የራሱ መሰል ቀብል ቆረጥኩ። አንጀቴን ነው የሚበላኝ አልኩሽ። ሌሊት እንቅልፍ ሁሉ የሚለኛል ያባንነኛል አልኩሽ። ያናድሻል። ሞመንቱን ወደኋላ አድርጊ ይልሻል። በቃ እንዴት ነው ይኖረሽ? ቀላል አዛ ነው። አልቻልኩም። 200 ብር ለታክሲ ከባድ ነው። ከመሞት በፊት መጨረሻ ላይ ምን መብላት ትፈልጋለህ ብትባል ምን ትላለህ? ወይ ጉድ! ክትፎ
ጥያቄ ነች እንዴ? መብላት ነው የማልፈልገው። ጾምህ እንኳን አትሞት። ሌላው ይቀር። በጾምና በጸሎት የሚቀር ጾም ከባድ ነው። ዋው መልስ በጣም ደስ የሚል መልስ። ተመችቶኛል። ዋው በግ ስንት ኩላሊቶች አሉት? ስንት አሉት ማለት በጣም አስበው ነው ማዘር ይመለሱት። በቃ ያለ መልስ ምን ይበላቸው? ትልቅ ሰው ናቸው። ልክም ሊሆን ይችላሉ አለ። አልተሳሳትኩም። ምን ይሻለኛል? በግ ስንት ኩላሊት? ነጥብ አያሰጥም። ሁለት ነው። በግ አንድ ኩላሊት ነው በግ ያለው። ሁለት እንዴት ኮርቶ ነው ያለው። ሰንጣጥሮ ነው። የሐረሪ ክልል ዋና ከተማ ማን ትባላለች? ሐረር ዋና ከተማ የላት። እስኪ በእናትህ ልጁ ፊት እኔ እኮ አልቻልኩም። የሚያሳያቸው ፊት አይደለም ወይላትም የመጣቸው እንዲቻላል እንዴ? ሲነሽ ታዝናኝ ከቪዲዮ ሰላም ነው። ግን እኮ ታላቁን ሩጫ መሮጥ የነበረበት መኪና ያለው ሰው ብቻ ነበር እኮ። አመቱን ሙሉ ስንሮጥ አይደል እንደዋል ነው እኛ እግረኞች። ለኛ የአመቱ እንደው የእረፍት ቀን ነው መከበር ያለበት። በየአስፓልቱ ምናምን አልጋ ተደርጎ ኑ እረፉ ነው መባል ያለው። አልጋ ተደርጎ መንገድ እንተኛ አይነቱና በቃ ማንደና ደሪ ከነ ረስተሻል ማለት እንዴ? በዚህኛው አጋጣሚ ነው በመስኮቱም ሰላም ይሉ አድርጋ። ኧረ በስመ አብ ዞሮ እንዳይመጣ። ኧረ በስመ አብ ናዘር ጨዋታ አታውቀው ደስ ይላል። ሁለት ለነገሩ ነው። ሶስተኛው ለምንድን ነው? ፍቅር ያሰብሽው ለሌላ ሲሆን How romantic! You forgot to pay the electricity bill! We don't have electricity! We don't have everything so I can cook my rice! We don't have fun! We don't have... መብራት ተቆርጧል። እሱ ሮማንቲክ ነው ይላል። ከዚህ በኋላ የራሳም ይከፍላል። ሮማንቲኩን ነው መጠራጠር ቢደብረው ከዚህ በኋላ በሰዓቱ ነው የሚከፍለው። ንቅንቅ የለም። እሺ የኔ ልጅ ሰላም ነው አለ። ጭራሽ ቧንቧ ስር ነው የምትታጠበው? እንደ ልብ ነው የእርሶ ግቢ እንደ ልብ ነው ጋሺ። ደግሞ ባጠር ገባህልኝ ከትናንት ወዲያ ጋሺ። አንድ ቀን እማራለሁ፣ አንድ ቀን አስተካክላለሁ ጋሺ። መጨረሻ ትማራለህ። ሁሌ ልጅነት የለም። እንዴት ጋሺ? ባለቀ ሰዓት እንዴት ጋሺ? ልጄ ከአሜሪካ ሊመጣ ነው። እሺ እሰይ። እንደ ከሱ ውጪ ወሬ ያለሁት እንዴ ጋሺ? በደንብ ነው ማለት። ሰሞኑን ሰርግ አለበት ሊመጣ ነውና ልቀወጥ ነው ጋሺ። ጋሺ እንቀውጣለን። እሺ ጋሺ። ድሮም አከራይ ቤት ልጄ ሊመጣ ነው ካለ መጠርጠር ያለብሽ ውጪ ሄደሽ ነው። እንቀውጣለን ይላል። ተከራይ ነው በጣም ሳሎንና መኝታ። የመጀመሪያ ድፍረቱን እኮ ታውቂው ቦምቦ ገዶ መታጠብ ሲጀምር ነው። ነፃነት ጭራሽ የሰው ግቢ ውስጥ የእርሶ ደግሞ ቤት ነፃነት አለ ይላል። ወይ ዶሚኒ
ሳሎና መኝታ ግቢ ውስጥ ይሄ አይደለም። ከዚህ ቤት ለማባረር ድጋሚ ከተከራይ ውስጥ ነው የሚያስወጣሽ። ኪራይ የሚባል ተከራይ። እርሶ በዚህ እድሜዎት ጎዳና ሊወጡ ለልጆች ጎዳና በዚህ እድሜዎት ጋሽ እንዴ? እሱ ጋሽ ምንድነው ጋሽ? እኔ ጋሽ መንግስት ጎኩል አደረገን ጋሽ። አቤት ተፈራረምን እኮ። እንዴት? መቼስ አዲሱን የአከራይ ተከራይ ውል ያውቁታል። ተፈራረምን እኮ ጨርስን እኮ። ላይወጣ ነው ይሄ እና ኮለታው ማባረር አይችልም። ተፈራርሟል። ስለዚህ እሳቸው ናቸው የሚወጡት። ቤተ እግዚአብሔር ሆነ እኮ አሁን ከሁለት ዓመት ውጭ ንቅንቅ የለም። እኔ እንኳን ልውጣ ብል መንግስት ይከሰኛል። አይቻልም። እንደ ልብ ውልን ሳልጨርስ ንቅንቅ ጋሽ። እነዚህ አይነት ቀልድ አቁሙ። አሁን እኔ ሞት አይነት ሰው አይደለም። ንቅንቅ የለም ጋሽ። ታሰርጉና መቃወጥ ነው። አገባ ምንድን ነው ጥፍርሽን ማየት ጀመርሽ? ይህ ነገር እንዲህ ነው እንዲህ ያልኩ አሸራ ላይ በኩል አዳሳ ቤት በኩል መከራ ነው። በቃ ይሄ ብቻ አይደለም። ካርድ አስገብተሽ ነው ለመውጣት ወይ እንደዚህ አስገብተሽ ለመግፋት ራሱ በጣም አዛ ነገር ነው። ጥፍር ባይ ደው አይመችም ብዙ ነገሩ ከውበት ውጪ። ያው እኔ ብዙ ነገር ላይ መቸኝ ማጠር አለበት ወይ? ይሄ እኮ ሌላ ነገር ነው። ደግሞ ትሞካክረዋል በጣም በዚህ ለምን በግሮ ተባብረጣ ሞክሮ ይሻላል። No, I'd never seen that woman before. Emotional damage. ያለ ሜካፕ አይቷል። ኧረ በስመ አብ አሁን በግንባሯ ነው የለያት ነው በቅንድብ ነው የለያት። እሺ ከዚህ በላይ ሲወደው ስለኝ ልየው ፍቅረኛ ላፕታም የዳረብህ አባቷ ሲሞት አባቴ ለኔም እኮ አባቴ ነው። Oh my god ራፕ ይመስላል። ኧረ ለኔም እኮ አባቴ ነው። ያማቹን ብር ሳይበላ አፈር በላ ይላል። ምቾት እንዳማረው አፈር ዋጦ ይላል። በጣም አስቀይሞታል። ከዚህ በላይ ያዘበት ቋጥሯል። ኪም አባቴ ያዞታ እየፈነከቱ ነው ማስወጣት ያለባቸው። አባቴ ደግሞ ምን አሉ? አንዱ ወደ አስፓልት ዞሮ ያራል አሉ እና ሰው አንተ ቢያንስ ወደዛ ዞርም እንደ ሲል ዞር ብሎ ፊተን እንጂ ቂጤን ማናቀ ቶማስ እውነቱን ነው ማናቀዋል። ስሚ ሄርሜላ፣ እኔ እንደዚህ ማለት አልፈልግም፣ ግን በጣም አቴንሽን የሚፈልጉ ወንዶች በስተዋል። ፎር ኤግዛምፕል አንዱ ማለት ነው ልብስ ፔሬድ ለብሶ አልመጣም አበባ ምናምን አድርጎ ይሄ ምልክቱ ፔሬ። እኛ ሴቶች ራሱ እንደዚህ ስለበ ግን እሺ ተይው። አንዱ ደግሞ ቅርጹ ምናምን በቃ እንዳለ ግርማ ሞገስ ንፍጥ በንፍጥ እየየ ምን ሆነ ነው እንደዚህ አዋርድድ ሂድ በእናትህ። ኧረ ወንዶች ተው ግን እዚህ ብረት ቢገፋ ስራጅና ጆሲ ነው የቀመለጫቸው። አንዱ ግን ደግሞ ማለት ነው ኮት አድርጎ ከዛ ከስር መረብ ነገር አድርጎ ቼክ ሲደረግ ለካ ሴት። አንዱ ግን ደግሞ ማለት ነው ኮት አድርጎ ከዛ ከስር መረብ ነገር
ይበላት ምንድን ነው የለበሰችው? እንደዛ ጠይዞት ቢሮጥ እንዴ ደነግጦ መንፈስ ነግሶ ይወርድ ተሰውር ኢቫፖሬት ያደረገው ለዚህ ቢያጣሽ በዚህ ያጣሽ ብሎ ነው። ዛሬ መውደቅ ነበረባት ግዴታ ነበር መውደቋ። በዚህ ታውጭ እዚያ ተመልጭ ዛሬ ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ እንደዚህ ቢሆን ባለቤቴ በኩኩም ብላ ቁመቱን እንደማሳጥረው እንዴ ምን እየሆነ ነው? ታፎራም ትላል የውብ ናቸው ባበባ የውብ ናቸው ባበባ በነገርሽ ላይ በጣም የተቆጣች አውሪኛንታ አውሪኛንታ ተብትረስ ነው ኦኬ ሙሽራው አጥፋሽ በሙሽራነቱ ቀኑ እንደዚህ የሚሆነው ኤክሳይትድ ሆኖ በቃ ማለት አታገባትም ያለው ሰው አለ መሰለኝ። አይሳካለትም ሲሉ ነው ያገባው መሰለኝ። በጣም ግን ተጨነቀች እኮ ተሻለ ይባላላት ብቻ ንገራሽ ሰውዬው እኮ ተሳቋል። ዘፋኝ በሰላም ወንድሜ አውርዳት ነው ያለው። ጌታን አውርዳት ብሎት ነው ያወረደው። እዚህ ጋር እኮ ነው ሊበቃት የሚገባ የነበረው። ልጅቷ መውረድ የነበረባት ከመድረክ እዚህ ጋር ነው ወይ እንደሱ ሃይፐር መሆን ነበረባት ሰው ከዚህ ሲጠብቃችሁ እዚህ አይነት ሰው እሸቱ ይመስላል። ግን የመላጣ ነገሩ ነው ከጀርባ ተጫውቱ ምናምን አጭር ነው ያልሽኝ ኖ ኦፌንስ ኦፍ ኮርስ ግርማ አስተያየት ወይኔ በሳቅ ሞትኩኝ። ግርማ ኦኬ ግርማ ዘፋኝ ግርማ ተመራ ሲባል ኖሮ ዛሬ ግርማ እንዴ እውነት ነው። በእናትሽ አጠገብሽ ሰው ሲሰቃቅላት ኮንኮን ማፍቲ ደረመዛት ደግሞ ረዘም ትላለች እሷ። አንቺ አብዛኛው ሰው እሸቱን መስሎት አንቺ ይመስላል። ግን ነገሩ አሁን ነው አሁን ሲለኝ እንዲህ መሰለኝ። ግን ብሮ ኢዝ ፋስተር ዘን ላይት ላይት ዞቶ አቁ ግሪን ጠብቆ ወረደው። ደግሞ እንትኖችም አሉ። አይ ግን እንደዚህ አይነት ሰዎች አሉ። በቃ ግን እንደለቀቀ በቃ ፍላክሳ እኔ ምን እየሰራ ይመስላል? ማን ይጠብቁ ማን ይመቁ ፈልክ እኔ ቢቢዬ ነው የሰውየው ደግሞ ከመኪና ወርዶ ሩት ይገባቸዋል። አንዳንዶቹ ከላይቱም እኩል ሊሆን ይችላል። ይሄ ግን ፐርፌክት ነው። ወንድም ከመሞቱ በፊት ላስት ፒክቸር አለማስተዋል የመጨረሻው ፎቶ ነው። እዚህ ምድር ላይ አይማረባሩ ፈንጃብ ቀይ ነው እንዲህ ነው ማለት ነው። ከዚህ እኚህ ነበሩ የተባለው ከባድ ነው ግን አሽበር ያልደረሰኝ አርታችሁ ነው ያለደረሰኝ አርታችሁ ነው
ይላል 4ኛ ክፍል ነውም ሱሪን ሳይወልቅበት ደግሞ እኮ ፓንት አላረክም ማን አረ ተፋተኝ በቃ በጣም ነው ዝም ይለኝ ምን ውስጥ እንደምገባ ላይፍ ምን የሚያስጠላኝ ሆኜ ነው ብሎ ቀፋፊ እንትኖች አሁን አንዳንዱ ማንቺ ያረሹ ሲሆን ነው ይብሳል ወይ በጣም ውርር የሚያደርግ ነገር ነው ስሜቱ በጣም አረ አይምሮ ተፋተኝ ያቺን የመሰለሽ ልጅ እየወራ ንፍጠ ብቅ ጥልቅ ሲል ትዝ ይላል ተው እንዴት ነገር አታስተውሰኝ ተው ቀስ ብዬ ድምጽ ሳላሰማ ፈሳለሁ ብለህ አረ ያመለጠ ጊዜ ትዝ ይላል 4ኛ ክፍል ነው እትህ ያደረ አንድ እንግዳ በጧት ተነስቶ ምን ሊል ይችላል? አስቻለው አመሰግናለሁ በጧት ገና ለታሳ እንዴ ሰጥቶ ያደረ አይ ወለ መንገድ ላይ ወስቶት ተጓዥ ነው አመሰግናለሁ ባልደዛ መሰረት ቁርስ ቤቱ አረግ ደግሞ ቤተኛ ሆነ ማለት ቴሌቪዥንና የሬዲዮ ቃል አይደለም ድራማ ላይ ካልሆነ በስተቀር መጸዳጃ ቤቱ ወዴት ነው? እውነት ነው ሽንት ቤት ነው እሺ ቤት ያሳደርከው እንግዳ ጧት ተነስቶ ምን ሊል ይችላል? አንደኛው መጸዳጃ ቤቱ የት ነው? አንደኛው መልስ ነው። ሁለተኛው ሊሄድ ነው። 3 ቁርስ ስጡኝ ማለት ነው። እውነት ረፍዶብኛል ገምቲ። 3ኛው ምን ሊሆን ይችላል? እንዴት አደራችሁ ልትይ ትችላለሽ? እዛው ነሽ እንዴት አደራችሁ ታያለሽ? እውነት ነው ግን ጥያቄ አይደለም ነው እንዴ? ጥያቄ ነው። ምን ጠይቅና እንዴት አደራችሁ መልስ ነው ግን ጥያቄ ሰበርሽ ተሰበርኩ ደምሪት ቤትሽ ነው ግን አይ ጥያቄው አይ ቲንክ እንደሱ አይደለም። እስኪ ግን ምንድነው ትያለሽ? ስስቁኝ ሊሄድ ነው። 3ኛው ሰላምታ ያቀርባሉ። ዋው ብሪሊያንት ፍሮለሰንት ማይንድ ማለት ነው። እንዴት አደራችሁ ወንድሞቼ? እንዴት አደራችሁ? የተኛሁት እንቅልፍ እንዴ ቤቴም እንዲተኝቻል ይሄ ማሽቀበጥ ለምን አልዘፈ ከፋለ እኮ። 4ኛው ቤተ እምነት እንሂድ ይላል። ከመጀመሪያ ያልተመቸኝ ሰውዬ ሊድ ነው ሲል ነው ያልተመቸሽ? ልሄድ ነው ብሎ ባሽሙር ቁርስ ሲጠይቅ ነው ያልተመቸኝ። ቤተክርስቲያን ማታ ምንድን ነው ያየው? ንሳ ሊገባ ነው በጠዋት አለሙዲ እንዲያ እንዴት ተጨበጨበላቸው? ምን አሉ ነው የሚባለው ሲሉ እኮ ትምቶኝልስ ታሲብ ትገለበጪ ማርበርግ ማርያ ሸሽሻል ያገድሻል። እንዴት ነበር የዛሬ ቪዲዮ? ጸዴ ነበረ። ፈታ ዘና እንዳላችሁ ምንም ጥያቄ የለንም። ያው ላይኳ ደግሞ አትረሳም። ላይክ አድርጉ። በተለይ ዋናዋ የነገሩ ቁም ነገሩ ሰብስክራይብ የምትለዋን በተን በቦክስ አርጓትና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቻው ባይ